ኡፍ እቺ ደግሞ በእናት ምን ሆነ ነው? ይዙ እናቴ ነች የደወለችው። እባክህ እና አንስታውራት እንጂ ትላንትና እኮ ደውላ አውርተናል። ምንድነው በየቀኑ ጭቅጭቅ? ኢዛና ስርዓት ይዛ አንስታውራት። እባክህ ይሰለቻል እኮ። ሄሎ ሄሎ፣ ወይኔ ልጅ እንዴት ነህ? ደህና ነኝ። ናፈቀኝና ሰላም ልበልህ ብዬ እኮ ነው። እማዬ ደግሞ ትላንት ደወልሽልኝ አይደል እንዴ? ምንድነው በየቀኑ እየደወልሽ የምታስጨንቂኝ? እሺ እኔ ልጅ ይቅር በለኝ። የእናት አንጀት ሆኖብኝ እኮ ነው። በቃ እማዬ በየቀኑ አትደውይልኝ። አሁን ከጨረሽ ልዘጋው ነው። እሺ ቻው፣ ሰላም ዋልልኝ። እሺ ቻው። ቆይ አንተ ለምን ስርዓት አይኖርም? እናትህ እኮ ነች። ለምን በስትክክል አታወራትም? እባክህ በእኔ ቦታ አይደለ እንዴት ትረዳኛለህ? አሁን ምሩ ናፍቃኛለች። እሷ ጋር ልደውል። ምንድነው አስተናጋጅ ቡና የቀዘቀዘው? ቡናው ነው የምነሱ መውቀስ የለብህም እኮ ማለት። ቡናውን መጀመሪያ እነሱ ሲያመጡልህ ትኩስ ነበር። አንተ ችላ ስላልከው ነው የቀዘቀዘው። አሁን ከምናወራው ወሬ ጋር ምን ያገናኘዋል? ስለ ቡና አይደለም የማወራው። እናትህም አንድ ቀን ትቀዘቅዛለች። ያኔ እሷንም ፈጣሪንም መውቀስ አትችልም። ችላ ያልከው ነገር ሁሉ ዋጋ ያስከፍልሃል። ኧረ እማዬ ደግሞ ተፋች። ይዙ ማዘር በጣም ደክሟል። ቅድም ሊያወሩ ፈልገው ነበር። አሁንም ከደረስክ ቶሎ ነው ተናበታችሁ። ምን ያልፋል እኮ ምንም ነገር ህይወቱ በዛሬ ነው። ዛሬ አይለፍብህ፣ ዛሬ አይርፈድብህ። ለኛም ለምንወዳቸውም ሰዎች ዛሬን እንኖር።